ጤና ይስጥልን። ትክክለኛ የወር አበባ ዑደት የሚባለው የሚመጣው ቢያንስ በየ24 ቀኑ ነው። ቢበዛ ደግሞ የሚመጣው በየ38 ቀኑ ነው። አንዴ ከመጣ ደግሞ ቢበዛ እስከ 8 ቀን ብቻ ነው የሚቆየው። እንዲሁም ደግሞ በአንድ የወር አበባ ዑደት ቢበዛ ከ80 ኤምኤል በላይ ፍሰት ሊኖር አይገባም። ስለዚህ ትክክለኛ ያልሆነ የወር አበባ ዑደት በተለያዩ ምክንያቶች ሊመጣ ይችላል። በቀጣይ ቪዲዮ ላይ የተዛባ የወር አበባ ዑደት በምክንያት እንደሚፈጠር እንዲሁም እንዴት ማስተካከል እንደሚቻል በሰፊው እናያለን። ሰላም፣ የወር አበባ መዛባት ገጥሞሽ ያውቃል? በባለፈው ቪዲዮ እንደገለጽኩት ትክክለኛ የወር አበባ ዑደት የሚባለው የሚከተለው ነው። የሚመጣው ቢያንስ በየ24 ቀኑ ቢበዛ ደግሞ በየ38 ቀኑ ነው። አንዴ ከመጣ ደግሞ የሚቆየው ቢበዛ ለ8 ቀን ነው። መጠኑም በአንድ ዑደት ከ80 ሚሊ በታች መሆን አለበት። ከዚህ ውጪ የሆነ የወር አበባ ዑደት በሙሉ የወር አበባ መዛባት እንለዋለን። ይህም በአንድ ዑደት ከ8 ቀን በላይ የወር አበባ መፍሰስ እንዲሁም መጠኑን መጨመር የምታይባቸው ሁኔታዎች አሉ። ለምሳሌ ሞዴስ በየ2 ሰዓቱ የምትቀየሪ ከሆነ እንዲሁም ደግሞ በወር አበባ ውስጥ የረጋ ደም ብዙ የተለመደ አይደለም። የረጋ ደም ካለም ደግሞ ከ2.5 ሴንቲሜትር በታች መሆን አለበት። ነገር ግን ከ2.5 ሴንቲሜትር በላይ የሆነ የረጋ ደም ካየሽ የወር አበባ መብዛት ምልክት ሊሆን ይችላል። የወር አበባ መጠንን የሚጨምሩ የተለያዩ ነገሮች አሉ። የመጀመሪያው ኦቭሌሽን የማይኖር ከሆነ፣ ሁለተኛው በማህፀን ውስጥ ወይም ደግሞ በማህፀን ጫፍ ላይ እጢዎች ካሉ፣ ከዚህ በተጨማሪ የደም መርጋትን የሚቀንሱ የጤና እክሎች ካሉ፣ በሰውነታችን ውስጥ ያሉ የተለያዩ የሆርሞን አይነቶች መዛባት ካሉ፣ የወር አበባ መጠን መጨመር ወይም ደግሞ የዑደት መዛባት የተለያዩ የጤና እክሎችን ሊያስከትሉ ይችላሉ። ከዚህ ውስጥ የደም ማነስ ዋነኛው ነው። ስለዚህ ይህ ችግር ካለብሽ ቶሎ ወደ ማህፀን ሐኪም በመሄድ ሕክምናና ምርመራ ማድረግ አለብሽ። ወደ ማህፀን ሐኪም ከሄድሽ በኋላ የተለያዩ ምርመራዎች ሊያስፈልግ ይችላል። ከዚህ ውስጥ ዋነኛው የደም ናሙና በመውሰድ የደም ማነስ አለ ወይስ የለም የሚለው ማጣራት ሊያስፈልግ ይችላል። ከዛ በተጨማሪ በማህፀን ውስጥ የተለያዩ እባጮች ካሉ በአልትራሳውንድ እንደ አስፈላጊነቱም ደግሞ ከማህፀን ንጣፍ ላይ ናሙና በመውሰድ የሚሰራ ምርመራ ሊያስፈልግ ይችላል። ከዚህ በተጨማሪ የሆርሞን ምርመራ ማድረግ ሊያስፈልግ ይችላል። ከእርግዝና ለመፈጠር ጋር ተያይዞ የሚሰሩ ቪዲዮዎች ብዙ ኦዲየንስ እንዳላቸው ብዙ ሰው በዚህ ጉዳይ እንደተቸገረ በደንብ ስለተረዳው ከዚህም በፊት የነበሩ ቪዲዮዎችን ሰርቻለሁ። ዛሬም በሱ አውድ የተቃኘ ቪዲዮ ነው የሰራሁትና ምንድነው 5 ነገሮች ሐኪም ጋር ሳትሄዱ ልታስተካክሉ ወይም ልታውቁ የሚገባችሁ ነገሮች 5 ነገሮችን ዛሬ አጠር አድርገን እናያለን። ነገ ደግሞ ተጨማሪ 5 ነገሮችን እንጨምራለን። ሐኪም ጋር ሳይኬድ በፊት መስተካከል የሚችሉ ነገሮች። ዛሬ የምናያቸው 5 ነገሮች የመጀመሪያው እርግዝና የሚፈጠርበት ቀን መቼ ነው የሚለውን፣ ሁለተኛ ኮይታል ፍሪኩዌንሲ ወይም ደግሞ ምን ያህል ጊዜ ግንኙነት መደረግ አለበት በሳምንት ውስጥ የሚለውን፣ ሶስተኛ ከግንኙነት ጋር ተደርጎ እንደዚህ ማለስለሾችን፣ ቅባት፣ ሉብሪካንትስ የሚባሉትን ከመጠቀም ጋር ተያይዞ ያለ ነው። አራተኛ ደግሞ ከግንኙነት ጋር ተያይዞ ያሉ ሴቷ ኦርጋዝም አቺቭ ብታረግ ባታረግ ፖዚሽኖች፣ ሴቷ ከግንኙነት በኋላ ተኝታ መቆየት አለባት ወይ የሚለውን ነገር ነው። የመጨረሻው ደግሞ እድሜ፣ ከእድሜ ጋር ተያይዞ የምናየው በዋነኝነት የወንዱን እድሜ ነው። አክቹአሊ የሴቷ እድሜ ዳይሬክት ኮሪሌሽን እንዳለው የሚታወቅ ስለሆነ፣ ስለዚህ የመጀመሪያውን ስንጀምር ከእንቁላል የሚለቀቅበት ቀን አለ። ስለዚህ አንዲት ሴት ስፔሲፊካሊ በአንድ የወር አበባ ሂደት ውስጥ እርጉዝ ልትሆን የምትችለው ለ6 ቀኖች ብቻ ነው። ይሄም እንቁላሉ የሚለቀቅበት ቀን ፕላስ ከእንቁላሉ መለቀቅ በፊት ያሉ 5 ቀኖች። ስለዚህ ኢን ቶታል 6 ቀን ነው አንዲት ሴት እርጉዝና ሊፈጠር የሚችልበት። ከዚህ ውስጥ በፕሮባቢሊቲ ቢታይ ደግሞ ሞር እርግዝና ሊፈጠር የሚችልበት ቀን መቼ ነው ቢባል እንቁላል ከመለቀቁ በፊት ያሉት 1 እና 2 ቀኖች ላይ ግንኙነት ማድረግ እርግዝና የመፈጠር እድሉን በጣም ከፍተኛ የሚያደርግበት ሁኔታ አለ። እንቁላል መለቀቂያ ቀኖች መቼ ናቸው የሚለውን በጣም ብዙ ቪዲዮዎች ሰርቻለሁ። እሱ ላይ ገብታችሁት ወይ ደግሞ ለማማከር ከመጣችሁ የራሳችሁን የእያንዳንዳችሁን ስፔሲፊካሊ ለመረዳት ቀላል በሆነ መንገድ አብረን እንሰራዋለን። የመጀመሪያው ይሄ ነው። ሁለተኛ ደግሞ ምን ያህል ጊዜ ግንኙነት መደረግ አለበት ነው። ይሄ የመጀመሪያው ምንድነው የሚለው ፕሪንሲፕሉ በጣም በቀላሉ ኤክስፕሌን ለማድረግ ልክ የወር አበባ ከቆመበት ጊዜ ጀምሮ በሳምንት ከ2 እስከ 3 ጊዜ ግንኙነት ማድረግ የሚለው ነው። በአብዛኛው እንግዲህ ፈርታይል ዊንዶውን እቺ 6 ቀኗን አብዛኛው ሰው ለማወቅ ስለሚቸገር ኢን ጀነራል የወር አበባ ከቆመ በኋላ ከ2 እስከ 3 ጊዜ ግንኙነት ማድረግ በሳምንት ያቺ ፈርታይል ዊንዶውም ላይ እድሉን ማለት ፈርታይል ዊንዶው ማለት እርግዝና ሊፈጠር የሚችልባትንም ክፍተት መጠቀም ይቻላል በዛው የሚለው ፕሪንሲፕል ነው። ከዚህ ጋር ተያይዞ ግን የሚነሱ 2 የተወሰነ
ምናልባት ክርክርም ባይባል አንዳንድ ፖይንቶች የሚነሱባቸው ሁለት ነገሮች አሉ ከግንኙነት ፍሪኩዌንሲ ጋር ተያይዞ። የመጀመሪያው ፖይንት ምንድነው? እንግዲህ በተለይ ፈርታይል ዊንዶ ተብሎ የሚታሰብበት ወይም ሴቷ እርጉዝ ናት ተብሎ የሚታሰብበት ጊዜ ላይ በየቀኑ ግንኙነት ማድረግ ምንም ችግር የለውም የሚል አንድ ካቴጎሪ አለ። በሌላ በኩል ደግሞ ምንድነው ኖ ቢያንስ አንድ ቀን ወይ ሁለት ቀን አብስቴነንስ ቢኖር ግንኙነት የማይደረግበት ጊዜ ቢኖር የወንዱ የዘር ፈሳሽ ወይም ሲመኑ ኳሊቲውም መጠኑም ወይም ኳንቲቲውም በዛው ልክ የሚጨምርበት ሁኔታ ስላለ እርግዝና የመፈጠርን እድል ይጨምራሉ። በሁለቱም በኩል መጠቀም ይቻላል። ሞር አብዛኞቹ ሰፖርት የሚያደርጉት ቢያንስ አንድ ቀን መዝለሉን ነው። የወንዱ የዘር ፈሳሽ መጠኑም ኳሊቲውም የሚጨምርበት ሁኔታ ስላለ ግን በየቀኑም ግንኙነት ማድረግ የሚቻልበት ሁኔታ አለ ማለት ነው። ስለዚህ ሁለተኛ ፖይንት ነው። ሶስተኛ ሉብሪካንት መጠቀም ወይም ማለስለሻዎችን መጠቀም ጋር ተያይዞ በተቻለ አቅም አቮይድ ማድረግ። ምክንያቱም ስፐርሙን የወንዱን የዘር ፍሬ ሊጎዱ የሚችሉ ሁኔታዎች ስላሉ ነገሮች ስላሉ ከሚቀቡት ውስጥ ኮምፕሊትሊ አቮይድ ማድረግ የሚቻል ከሆነ አቮይድ ማድረግ ነው። ካልተቻለ ግን ቤዚካሊ ለዚህ ፐርፐስ ተብሎ የተዘጋጁ ነገሮችን መጠቀም አስፈላጊ የሚሆንበት ሁኔታ አለ። ሶስተኛ ይሄ ነው። አራተኛ ደግሞ አንደኛ ኮይታል ፖዚሽን ወይም ግንኙነት በሚደረግበት ጊዜ ያለው ፖዚሽን ያን ያህል እርግዝና የመፈጠር እድሉ ላይ ማተር የሚያደርግበት ሁኔታ የለም። ሁለተኛ ግን ሴቷ ኦርጋዝም አቺቭ ማድረግ አለማድረጓ ምንድነው ያለው ኢፌክት? ዳይሬክትሊ ወይም በቀጥታ ከታየ ሴቷ ኦርጋዝም አቺቭ ማድረግ አለማድረጓ ወይም ክላይማክስ ላይ መድረስ አለመድረሷ እርግዝና የመፈጠር እድሉ ላይ የሚጨምረው የሚቀንሰው ነገር የለም። ግን ያው ኦርጋዝም አቺቭ ባረገች ቁጥር ከሴክሹዋል ቢሄቪየር ጋር ተያይዞ ሞር ግንኙነት የማድረግ ፍላጎቷ ከመጨመር ጋር ተያይዞ እርግዝናን በተደጋጋሚ ለመሞከር የመፈለግ ነገር ጋር ተያይዞ ፖዚቲቭ ኢምፓክት ስለሚኖረው ቢኖር አሪፍ ነው። ግን ዳይሬክትሊ እሱ ስለሌለ እርግዝና የሚፈጠርበት ሁኔታ የለም ማለት አይቻልም ነው። that's the point። ስለዚህ ፊሜል ኦርጋዝም ዳይሬክት የሆነ ሪሌሽንሺፕ ከፈርቲሊቲ ጋር የለውም ነው። እዚሁ ጋር ደግሞ የምንጨምረው ነገር ምንድነው? አንዳንዴ ምን ይባላል ወዲያውኑ አትነሺ ከተነሳሽ እርግዝና የመፈጠር እድሉ ይቀንሳል ወይ ፈሳሹ የሚወጣ ከሆነ ነው። ይሄም ምንም ወይ ሆሪዞንታል መተኛት ወይም ላይ ማድረግ ምንም ያን ያህል ሲግኒፊካንት ዲፈረንስ የሚያመጣው ነገር የለም ነው። አራተኛ ፖይንት ነው። የመጨረሻ አምስተኛ ለዛሬ መጨረሻ ማለት ነው። እንዳልኩት ነገ ተጨማሪ 5 ፖይንቶችን እናነሳለን። ግን የመጨረሻው እድሜ ነው። የሴቷ እድሜ የታወቀ ነገር ነው። ዳይሬክት ኮሪሌሽን እንዳለው የሴት እድሜ በጨመረ ቁጥር ያላት የእንቁላል መጠንም ጥራትም እየቀነሰ የሚሄድበት ሁኔታ ስላለ እርግዝና የመፈጠር እድሉ እየቀነሰ ይመጣል። እርግዝና ቢፈጠር ጤናማ የመሆን እድሉ እየቀነሰ ይመጣል። ግን አሁንም የተወሰኑ ጥናቶች እንደሚያመላክቱት አሁን ላይ የወንዱም እድሜ የተወሰነ እንደ ሴቷ ጠንካራ ሪሌሽንሺፕ ኖሮት እንደ ሴቷ የመፈጠር እድሉ ይቀንሳል ዳይሬክትሊ በቃ የሚባል ባይሆንም ግን it plays a role የሆነ አይነት ሚና ይጫወታል። ግን የወንድ እድሜ ከፍ አለ የምንለው ምን ያህል ነው? ተወሰኑ ፔፐሮች ላይ 40 ሚል አለ። ግን በአብዛኛው እድሜ ከ50 በላይ ከፍ ሲል እርግዝና የመፈጠር እድሉ በዛው ልክ የሚቀንስበት ሁኔታ አለ። ይሄ አጀስት የተደረጉ የተወሰኑ ጥናቶች ነው ያሉት በእርግጥ። ምክንያቱም የወንዱ እድሜና የሴቷም እድሜ በዛው ልክ ከጨመረ የየትኛው እድሜ ነው ኢፌክት ያለው የሚለውን ዳይሬክትሊ ማግኘት ስለማይቻል ይሄንን አጀስት ተደርጎ የተሰሩ ጥናቶች አሉ። ስለዚህ እነዚህ ጥናቶች የሚያመላክቱት የወንዱ እድሜ ከፍ ባለ ቁጥር በተለይ ከ50 ባለፈ ቁጥር እርግዝና የመፈጠር እድሉ የሚቀንስበት ሁኔታ አለ። አንዳንድ ያልታወቁ ፋክተሮች አሉ በእርግጥ። አንዳንዶቹ ደግሞ ከሴክሹዋል ቢሄቪየርም ጋር ይገናኛሉ። ግንኙነት የማድረግ ፍላጎት ከመቀነስ፣ ኢጃኩሌት ማድረግ አለመቻል or erectile dysfunction የመሳሰሉት ነገሮች በዛው ልክ እየጨመሩ ስለሚመጡ ነው። አድቫንቴጁ ግን እነዚህ ነገሮች ቢጨምሩም አሲስትድ ሪፕሮዳክቲቭ ቴክኖሎጂ በሚባሉት ዋና ጀርም ሴሉን አፌክት ስለማያደርጉት ወይም ስፐርሙን አፌክት ስለማያደርጉት በአሲስትድ ሪፕሮዳክቲቭ ቴክኖሎጂ ወይም በህክምና እርግዝና ሊፈጠር የሚችልበት ሁኔታ ሊኖር ይችላል። ኢንሰመሪ የመጀመሪያዎቹ 5 ዋና ብለን ልናያቸው የምንችላቸው ፖይንቶች እነዚህ ናቸው። ቀጣይ ደግሞ 5 ተጨማሪ ፖይንቶችን ሐኪም ጋር ሳትሄዱ በፊት የእናንተን ጭንቀት ለማቅለል ሊረዳችሁ የሚችሉ ነገሮች እናያለን። ከዚህ በፊት በነበረ ቪዲዮ ላይ ሐኪም ጋር ሳትሄዱ እርግዝና እንዲፈጠር ልታስተካክሉ የምትችሏቸው ነገሮች ምንድናቸው በሚል 5 ነጥቦችን አንስተን ነበር። ዛሬ ደግሞ ተጨማሪ 5 ነጥቦችን እናነሳለን።
የመጀመሪያው ፖይንት ከሲጋራ ጋር ተያይዞ ያለ ነው። በባልየውም በሚስትየውም በኩል ሲጋራ ማጨስ እርግዝና የመፈጠር እድልን ሊቀንስ እንደሚችል፣ እሱ ብቻ ሳይሆን እርግዝና ከተፈጠረም በኋላ ጤናማ እርግዝና ላይሆን ወይም እንዳይሆን ሊያደርግ እንደሚችል የተወሰኑ ጥናቶች ስለሚያሳዩ እርግዝናን እየሞከሩ ያሉ ካፕሎች ካሉ በባልም በሚስትም በኩል ሲጋራ ማጨስን ማቆም የሚመከርበት ሁኔታ አለ። ሁለተኛ ከሰውነት ክብደት ጋር ተያይዞ ያለ ነገር ነው። ከፍ ያለ ወይም ቦዲ ማስ ኢንዴክሱ ከፍ ያለ በጣም ያነሰም ወይም አንደርዌይት የሆኑ ሴቶች ሲግኒፊካንትሊ እርግዝና ከመፈጠር ጋር ቻሌንጅ ሊሆኑ የሚችሉበት ሁኔታ ስላለ በተለይ ክብደት ለቁመት ንጻሪያቸው ወይም ቦዲ ማስ ኢንዴክስ ከ18.5 እስከ 25 ኪሎግራም ፐር ሜትር ስኩዌር እንዲሆን የሚመከርበት ሁኔታ አለ። ቦዲ ማስ ኢንዴክስ ምናልባት መስራት በጣም ቀላል ነው። ወይ ጎግል ላይ ገብታችሁ ክብደትና ቁመታችሁን ጽፋችሁለት ቦዲ ማስ ኢንዴክስ ሊሰራላችሁ ይችላል። ያ አንደርዌይትም ማለትም ከ18.5 በታችም ኦቨርዌይትም ከ25 በላይም ባይሆን የሚመከርበት ሁኔታ አለ ማለት ነው። ሁለተኛው እሱ ነው። ሶስተኛው ከእንቅስቃሴ ጋር ተያይዞ ነው ወይም ስፖርት በተለይ ሴቶች ጋር ተያይዞ ከፍተኛ የሆነ ኤክሰርሳይሶችን ረዘም ላለ ጊዜ ማድረግ ሆርሞን ባላንሱ እንዲዛባ በማድረግ እርግዝና የመፈጠር እድሉ ሊቀንስ ስለሚችል በጣም ከፍተኛ የሆኑ እንቅስቃሴዎችን ከማድረግ ስፖርት ከማድረግ በተወሰነ መልኩ ሪዘርቭ ማድረግ የሚመከርበት ሁኔታ ይኖራል ማለት ነው። ሶስተኛው ይሄ ነው። አራተኛው ከጭንቀት ጋር ተያይዞ ያለ ነገር ነው። ይሄ ትንሽ ቻሌንጂንግ ነገር ነው ለመምከርም ለመናገር፣ ምክንያቱም አትጨነቁ ማለት ቀላል ነገር ነው፣ ግን ቤዚካሊ ፕራክቲካሊ ሲታይ ያው እርግዝና ካለመፈጠሩም ጋር ተያይዞ ያለው ነገር ጭንቀትን ኢንዲዩስ ሊያደርግ የሚችል ነገር እንደሆነ አይ ካን አንደርስታንድ። ግን ጭንቀት ራሱን ችሎ ፔሪድ እንዲዛባ እርግዝና እንዳይፈጠር የማድረግ ቻንስ ስላለው በተቻለ አቅም ጭንቀትን መቀነስ፣ እረፍት ማድረግ የመሳሰሉትን ነገሮች ማድረግ እርግዝና የመፈጠር እድሉን ሞር የሚጨምርበት ሁኔታ አለ ማለት ነው። የመጨረሻውና አምስተኛው ከሴክሹዋል ቢሄቪየር ጋር ተያይዞ ለምሳሌ የአባላዘር በሽታዎች እነ ክላሚዲያ እነ ጎኖሪያ ያሉ የአባላዘር በሽታዎች የሚባሉት ወይም ሴክሹዋሊ ትራንስሚትድ ኢንፌክሽንስ ቤዚካሊ በተለይ አንትሪትድ የሆኑ ወይም ሕክምና ያልተደረገላቸው ፐልቪክ ኢንፍላማቶሪ ዲዚዝን በማምጣት ኢንፌክሽኑን ከፍ በማድረግ እርግዝና እንዳይፈጠር የማድረግ ቴንደንሲ ሊኖራቸው ስለሚችል በመጀመሪያ ደረጃ ማንኛውም አይነት የአባላዘር በሽታዎች ምልክት ከታየ ቶሎ ወይም ኤርሊ ሕክምና ማድረግ፣ ሁለተኛ ደግሞ ጥንቃቄ ያለው ግንኙነትን ማድረግ በእርግዝና ጊዜ ወይም እርግዝናን ከመፍጠር አንፃር ቻሌንጆች እንዳይኖሩ ሊያደርግ የሚችልበት ሁኔታ አለ ማለት ነው። ብዙ ጊዜ ያለ ጥያቄ ምንድነው? ያው ፎሊክ አሲድ እየወሰድኩ ነው ግን እርግዝና አይፈጠርም ለምንድን ነው የሚል ጥያቄ አለና ይህን ነገር በደንብ አጭሩ ለመመለስ ፎሊክ አሲድም ሆነ አብዛኞቹ የሚባሉት መልቲቫይታሚኖች እርግዝናው ሲመጣ ወይም እርግዝናው ሲፈጠር ጤናማ የሆነ እርግዝና እንዲሆን ይረዳሉ እንጂ በራሳቸው ዳይሬክትሊ ወይም በቀጥታ እርግዝና የመፈጠር እድሉ የሚጨምሩበት ሁኔታ የለም። በአብዛኛው እርግዝና የመፈጠር እድሉ የሚጨምሩት መድኃኒቶች በሐኪም ታይቶ የሚሰጡ እንደ ችግሩ ማለት ነው። ችግሩ የእንቁላል መለቀቅ ከሆነ፣ ችግሩ የሆርሞን ከሆነ፣ ችግሩ ከማህፀን ጋር ተያይዞ ያለ ከሆነ፣ ችግሩ ከወንዱም ጋር ያለ ነገር ተያይዞ ያለ ከሆነ እነዚህ ነገሮች በምርመራ ታይተው የሚሰጡ መድኃኒቶች ናቸው ምናልባት እርግዝና እንዲፈጠር ሊያደርጉ የሚችሉ ሊሆኑ የሚችሉት እንጂ ፎሊክ አሲድም ሆነ የተለያዩ መልቲቫይታሚኖች እርግዝና ዳይሬክትሊ ወይም በቀጥታ እንዲፈጠር የሚያደርጉ ነገሮች አሉ። የመጀመሪያው ይሄ ነው። በሁለተኛ ደረጃ ደግሞ ለየሰው የሚሰጠው መድኃኒት የተለያየ ነው። አንዲት ሴት እርግዝና ሳይፈጠርባት የሚሰጣት መድኃኒት እና ሌላዋ ሴት የሚሰጣት መድኃኒት እንደ መንስኤያቸው ይለያያል። እኔ እርግዝና እምቢ ስላለኝ ጀነራላይዝ ተደርጎ እኔ እርግዝና እምቢ ስላለኝ እና ይሄ መድኃኒት ስለተሰጠኝ አንቺም ይሄን መድኃኒት መውሰድ አለብሽ ምናምን ተብሎ የሚሰጣቸው ይወስዳሉ። ይሄ የባሰ ሌላ ችግር ውስጥ ሊከት የሚችል ነገር የባሰ ሌላ ኮምፕሊኬሽኖች ሊከት የሚችል ነው እንጂ የሚሰራበት ሁኔታ የለም። ይህንን ነገር ማወቅ በጣም አስፈላጊ ነው።